መሞት አይቀርም። ሀብት ብትሰበስብ ብታግበሰብስም አሁን እኮ ነው መሞት አይቀርም። ብትሳደብ ክፉ ብትናገር ልከበር ብትል ሁሉንም ነገር ብታረግ አሁን እኮ ነው። ከሆነ ሰዓት በኋላ አንተነትህን ትረሳለህ፣ አፈር ውስጥ ትገባለህ። በሞታችሁበት ቅጽበት ሰው በምን ያክል ፍጥነት እንደሚረሳችሁ ብታውቁ ሰውን ሳይሆን እግዚአብሔርን እያስደሰታችሁ ትኖሩ ነበራል። አሁን የምንኖረው ማንን ለማስደሰት ነው? ለሰው አንወሻሽ። ለሰው ሁሉን መሸከም ትፈልጋላችሁ? ሁሉን መቻል፣ ሁሉን ማሳለፍ፣ በሁሉም ቦታ ላይ ክርስቲያን መሆን ትፈልጋላችሁ? እግዚአብሔርን ተሸከሙት በቃ። እና እንዴት ህይወታችን በሙሉ ምስቅልቅሉ አይወጣም? ሰውነታችሁ የተሰራው ክርስቲያኖች ሁላችንም ሰውነት የታነጸው ለማን ቤተ መቅደስ እንዲሆን? ለእግዚአብሔር። በቃ ለሌላ አይስማማም። አይገርማችሁም? እንደኛ ምላስ እኮ አማኝ የለም። እንደኛ ምላስ ታዛዥ የለም። እንደኛ ምላስ እግዚአብሔር የሚል የለም። ልባችንና ሰውነታችን ግን ሌላ ያስተናገደውን ያውቀዋል በውስጥ ጠንቅቆ። አለማረፋችን፣ መባዘናችን፣ መቅበዝበዛችን ሰላምን የምትሰጠዋ ቤተ ክርስቲያን ውስጥ ተገኝተን አሁንም ሰላም አልባ መሆናችን ቤተ ክርስቲያኗ አንዱ ክርስቶስን እንደቻለችው እኛ ግን ሰውነታችን ከሱ ውጪ ሌላ ብዙ ኮተት ስለያዘ ነው። ኮተታችንን ማራገፍ አለብን። እንቅጩን ነው፣ እውነቱን ነው የምነግራችሁ ክርስቲያኖች። ሁላችንም ኮተቱን ማራገፍ አለብን። ለእግዚአብሔር የማይስማማውን እሱ አብሮ ሰውነታችን ላይ እንዳይገኝ የማይጋብዘውን ነገር በሙሉ ማራገፍ አለብን። በምንም አይነት ምክንያት ብቻ እግዚአብሔር ያለበት ቦታ እንደሆነ ብቻ አረጋግጡ። መስተካከል መታረም አለብን። እዚሁ ነው መታረምና መስተካከል ደግሞ ያለብን። ለአንዴና ለመጨረሻ ጊዜ ከዚህ በኋላ ለኃጢአት አልመለስም ብሎ ከእግዚአብሔር ጋር ሊጣበቅ የመጣለ ሁላችንን እንዲህ አድርገን። በነገራችን ላይ በጣም ትልቅ ቁርጥ ያለ ውሳኔ ነው። በጣም እኮ ነው የምንገርመው። አንዳንዶቻችን ለከት የለንም ራሱ እኛው አይደለን እንዴ ከአሕዛብና ከአረመኔው የባስ ነው? እውነት ነው ሐሰት ነው? እውነት እኮ ነው። አብዛኞቻችን አስመሳይ ነን። ቤተ ክርስቲያን ውስጥ የምንኖረውን ቤተ ክርስቲያን ውስጥ የምንሆነውን ውጭ አንሆነው። እዚህ አልጣላውም፣ ጸብ አልፈጥርም፣ በሰላም ነው የምኖረው ካልክ ውጭም በሰላምና ያለ ጸብ ነው መኖር ያለብን። አብዛኞቻችን አኗኗራችን፣ አስተሳሰባችን፣ አነጋገራችን፣ ሁሉ ነገራችን ሲታይ የምንሰማ ነው እንጂ ወንጌልን የምንኖር ሰው አይደለም። ዛሬ ለምትማሩ ዛሬ እግዚአብሔር ምን ይለኛል ብላችሁ ስትመጡ ትላንትናስ ምን ብሎኝ ነበረ በሉ። እግዚአብሔር ሲናገር እንዴት መስማት አይናፍቅም ክርስቲያኖች? ይሄን ድምጽ እኮ የእግዚአብሔርን ቃል በእኛ በደካማ በባሪያዎቹ አድሮ ሲያስተምር ስለሰማችሁት ነው እንጂ እኮ እሱ ራሱ አምላካችን ቆሞ ራሱ ቢያስተምር እኮ ክርስቲያኖች የምትሰሙት ድምጽ እኮ ሽባን የሚተረትር ድምጽ እኮ ነው። ቃል እግዚአብሔር በጣም ክብር አለው ክርስቲያኖች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች በወደደን ባከበረን በአምላካችን ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨምሮ በፊቱም ያሳየነውን የእምነት ማነስ የምግባር ጉድለት አይቶ እንዳላየ በይቅርታ ይቅር እያለን ያቆየን እዚች ቅድስት ቤተክርስቲያን ደጅ እንድንሰበሰብ የፈቀደልን የረዳን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያው የቅዱስ ማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ባለ የመጽሐፍ ቅዱስ ክፍለ ምንባብ መነሻነት ትምህርታችንን የምንማር ይሆናል። ሁላችሁም ባላችሁበት አረፍ ብላችሁ ተረጋግታችሁ ተሰሙ ታደምጡ ዘንድ አደራ ለማለት ወዳለው። አምላካችን ልዑል እግዚአብሔር በጉባኤያችን መሃልም ተገኝቶ እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የማቴዎስ ወንጌል ምዕራፍ 13 ከቁጥር 1 እስከ 9 ያለው ኃይለ ቃል እንዲህ ይላል። በዚያችም ቀን ጌታችን ኢየሱስ ከቤት ወጥቶ በባህር አጠገብ ተቀመጠ። ወደ ታንኳም ወጥቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሕዝቡም ሁሉ በወደቡ ቆመው ነበር። እንዲህም እያለም በምሳሌ ብዙ ነገራቸው። እነሆ ዘሪ ሊዘራ ወጣ። ሲዘራም በመንገድ ዳር የወደቀ ነበር። የሰማይ ወፎችም መጥተው በሉት። ብዙ አፈር በሌለበት ጭንጫ ላይም የወደቀ ዘርም ነበር። ለመሬትም ጥልቀት አልነበረውምና ወዲያውኑ በቀለ። ፀሐይ በወጣ ጊዜ ግን ጠወለገ፣ ስርም አልነበረውምና ደረቀ። በእሾህ መካከልም የወደቀ ዘር ነበር። በበቀለም ጊዜ እሾህ አነቀው፣
አጣበቀውም። በመልካም ምድር ላይም የወደቀ ዘር ነበር፣ ፍሬም ሰጠ። 100 ያፈራ ነበረ፣ 60 ያፈራ ነበረ፣ 30 ያፈራ ነበረ። ጆሮ ያለው መስማትን ይስማ ይላል። ስለ ቃሉ የአምላካችን ስሙ የተመሰገነ ይሁን። በዚህ ቃል መነሻነት ነው የዛሬውን ትምህርታችንን የምንማረው። በድጋሚ በጉባኤያችን ተገኝቶ አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። የቅዱስ ማቴዎስ ወንጌል በሐዲስ ኪዳን ተጽፈው ከሚገኙ የመጀመሪያው ወንጌል ተብሎ ከሚጠራው መካከል አንዱ ሲሆን ከአራቱ ወንጌላት ደግሞ መካከል አንዱ ተብሎ ይጠራል። እነዚህ አራቱ ወንጌላት የሚባሉት በሐዲስ ኪዳን መጽሐፍ መጀመሪያ ላይ የምናገኛቸው የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌል በዋነኝነት የሚያወሩትና የሚያስተምሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ጊዜ ላይ ያስተማረውን የቃሉን ትምህርት የፈጸማቸውን የእጆቹን ተአምራትና በመጨረሻም ለድህነት ዓለም ሲል ራሱን ቤዛ መስዋዕት አድርጎ አሳልፎ እንደሰጠ በስፋት የጻፉልን መጻሕፍት ናቸው። አባቶቻችን እንደሚያስተምሩን እነዚህን አራትን ወንጌላት ጌታችን መድኃኒታችን ኢየሱስ ክርስቶስ በአራቱ ወንጌላውያን እንዲጻፉ የፈለገበት ምክንያት አለው። ታሪኩ አንድ ከሆነ የሚናገሩትም ተመሳሳይ ስለ ኢየሱስ ክርስቶስ ከሆነ ለምን አንድ መጽሐፍ ወይንም ደግሞ ለምን አንድ ጸሐፊ ብቻ ያንን አልጻፈውም ብሎ ሰው ሊጠይቅ ይችላል። በነገራችን ላይ የክርስቶስ ታሪክ የተጻፈባቸውን አራቱን ወንጌላት አራቱ ከሚጽፉት ለምን አንዱ አልጻፈውም ብሎ መጠየቅ ማለት ለምን ብሉይ ኪዳን 46 መጽሐፍ ሆነ ሁሉንም በአንድ ለምን አልጻፈልንም ብሎ እንደመጠየቅ ያክል። እግዚአብሔር ብዙ ጸሐፍትን፣ እግዚአብሔር ብዙ አገልጋዮችን እየመረጠና እየጠራ የሚያስመጣው